እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ይውላችሁ ዛሬ በአፍሪካ ቀንድ ውስጥ ከሚገኙ እጅግ አስደናቂ ሚስጥራዊና ጥንታዊ ከተማዎች አንዷን አብረን እንጎበኛለን። ዛሬ የምናቀናው ቦታ በዩኔስኮ የዓለም ቅርስነት የተመዘገበችውን በከፍተኛ ቅጥር ግንብ የታጠረችውን የሐረር ጀጎል ነው። ሐረር የኢትዮጵያ ታሪክ የንግድና የእስልምና በዓል መለያ የሆነች ልዩ ከተማ ነች። በዚህ ቪዲዮ ውስጥ የሐረርን ግዙፍ ግንብ ጥበብና ግራ የሚያጋቡ ጎዳናዎችን፣ የሐረር ቤቶችን ውበት እንዲሁም በዓለም ላይ ተወዳዳሪ የሌለውን የጅብ መመገብ በዓል በዝርዝር እንመለከታለን። እንግዲያውስ ታሪክና በዓልን አቅፎ ወደ ያዘው ወደ ሐረር ከተማ አብረን እንጓዝ። የቅጥሩ ከተማ የሐረር ጀጎል ዋነኛ ገጽታ በ16ኛው ክፍለ ዘመን በንጉሥ ኑርቢን ሙጃሂድ የተገነባው ይህ ግዙፍ ግንብ ነው። ይህ ግድግዳ ከተማዋን ለዘመናት ከውጭ ወራሪዎችና አደጋዎች ሲጠብቅ ቆይቷል። ዛሬም ቢሆን ወደ ጥንታዊቷ ከተማ መግቢያ የሆኑት አምስቱ ታሪካዊ በሮች እንደ አዋች በር ያሉ አሁንም አገልግሎት ላይ ናቸው። አንድ በግንቡ ውስጥ ከገባን በኋላ ከተማዋ በድምሩ ከ300 በላይ ጠባብና ጠመዝማዛ ጎዳናዎች የተሞላች መሆኗን እንረዳለን። እነዚህ መንገዶች ቱሪስቶችን በቀላሉ ግራ ሊያጋቡ ቢችሉም የከተማዋን ታሪካዊ ማንነትና ውበት ግን ይገልጻሉ። የቤቶቹ ዲዛይንና የእስልምና ቅርሶች የሐረር ቤቶች ግንባታ የራሱ የሆነ ጥበብ አለው። ከውጭ ቀላል ቢመስሉም የውስጥ ክፍላቸው ግን በልዩ ሁኔታ ያማረ ነው። የቤቶቹ ግድግዳዎች ከላይ እስከታች በቀለማት ያሸበረቁ የሐረር ቅርጫቶች፣ ሲኒዎች፣ ሌሎች ውድ የእጅ ስራዎች ያጌጡ ናቸው። እነዚህ ጌጦች የባህል ትርጉም ያላቸው ከመሆናቸው በላይ የሐረሪ ሴቶችን ጥበብና ማንነት ያንጸባርቃሉ። ሐረር በኢትዮጵያ ውስጥ የእስልምና እምነት ዋና ማዕከል ናት። በትንሿ ከተማ ውስጥ ከ82 በላይ መስጊዶችና ብዙ የአውሊያዎች ቅዱሳን መቃብሮች ይገኛሉ። ይህ ቁጥር ለሐረር ልዩ ክብርና ታሪካዊ ቦታ እንዲሰጥ አስችሏል። ሐረርን ከማንኛውም የዓለም ከተማ ለየት የሚያደርጋትና የብዙ ቱሪስቶችን ቀልብ የሚስበው ትዕይንት ከጅቦቹ ጋር የተፈጠረው ያልተለመደ ግንኙነት ነው። ይህ ልምድ የአካባቢው ነዋሪ የሚያካሄዱ ሲሆን በየምሽቱ ከከተማ ውጪ ለሚመጡ የዱር ጅቦች በእጃቸው ምግብ ይሰጣሉ። ይህ በዓል የተጀመረው ከረጅም ጊዜ በፊት ሲሆን የከተማውን ነዋሪዎች ከጅብ ጥቃት ለመከላከልና በሰላም አብሮ ለመኖር ታስቦ የተፈጠረ ነው። አሁን ላይ ተግባር በዓለም የታወቀ ባህላዊ ትዕይንት ሆኗል። ጅቦቹ ሰዎችን ሳይፈሩ የምግብ ድርሻቸውን ሲወስዱ መመልከት እውነተኛ የሐረር ገጽታ ነው። ይህ የሚያሳየው በሰውና በዱር እንስሳ መካከል መከባበርና መተማመን ሊፈጠር እንደሚችል ነው። በአጠቃላይ ሐረር ጀጎል በጥንታዊ ታሪክ፣ በመንፈሳዊ ትስስር፣ በልዩ የሥነ ሕንፃ ጥበብና በአጓጊ ባህላዊ ገጽታዎች የተሳሰረች ፍጹም የማትረሳ ከተማ ነች። የጎዳናዎቿ ሚስጥራዊ ሽክርክር፣ የቤቶቿ ቀለማማ ውበትና የጅቦቿ አስደማሚ የምሽት ትርኢት ሐረርን በጉዞ ዝርዝራችሁ ውስጥ መግባት ያለባት ከተማ ያደርጋታል። እስካሁን አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ይህን ቪዲዮ ከወደዳችሁ ተባካችሁ አንድ ላይክ ጣል አድርጉ። ከሐረር ጉዞ የትኛው ክፍል ነው ልብ የሚነካው? ሐሳባችሁን ኮሜንት ላይ አሳውቁኝ። ሌሎች እንዲህ አይነት ድንቅ ጉዞዎች እንዳያመልጣችሁ አሁኑኑ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። በሚቀጥለው ቪዲዮ አዲስ ቦታ ይዤ እመጣለሁ። ቸር ሰንብቱልኝ።